ዘንዶ ቅዱሳንን ያገለግላቸዋልን ለሚለው ጥያቄ በመጀመሪያ መልስ ምንድነው? ያገለግላቸዋል ነው ያገለግላቸውም ነው? ገብቶኛል። በጣም ተረድቼ ነው። መልስህን ንገረኝ እንጂ ቆይ መልስህን ልወቀው እኔ ገብቶኛል ሳይሆን ለምን ያገለግላቸዋል? ያገለግላቸዋል። በጣም አሁን ማስረጃህን ንገረኝ። ሲምፕል የሰው ልጅ ከማንኛውም አይነት ፍጡር በላይ ነው። ዘንዶ ሰይጣን ነው። ማዘዝ እንችላለን፣ እናናዘዘዋለን። የእግዚአብሔር ክብር ይገለጥ ዘንድ ለበቁ ቅዱሳን ሰይጣን ይታዘዝላቸው ዘንድ ምንም አይነት ችግር የለውም። የነሱን ተጋድሎ በማየት ሌላው እንዲበቃ ዘንድ ጨርሻለሁ። በጣም ቀላል ነገር ነው። ዘንዶን በጣም ጥሩ በቃ ጨረስ። ቆይ ጨረስ ብራዘር ጨረስ። አሁን ሌላ ማብራሪያ ውስጥ አትሄድ። ያልከኝ ነገር ምንድነው? እሱ በነጥብ ላስቀምጥልህ። አንደኛ ሰው ከሁሉ ፍጥረት በላይ ነው ያልከው አንድ። ስለዚህ የበቁ ቅዱሳን ሰይጣን ያገለግላቸዋል፣ ምክንያት ስለሚበልጡት የበቁ ስለሆኑ። ከሱ አንዱ ምክንያትህ ሰው በሰውነታቸው ከዘንዶ በላይ ስለሆኑ፣ ሁለተኛው ምክንያት ደግሞ የበቁ ስለሆኑ ነው ያልከው። የበቁ ስለሆኑ ሶስተኛ የሰጠው ምክንያት እግዚአብሔር ክብር እንዲገለጥ ነው ያልከው። ልክ ነኝ? አዎ። ይሄን ያልከኝ አይደል? አዎ። ጥሩ ተረድተኛል። ቴንክ ዩ። በጣም ጥሩ። አሁን ይሄን አንተ ነው ያልከኝ። ይሄን ካልከኝ በኋላ ካንተ የምፈልገው ማስረጃ ሶስቱንም ነገር በእግዚአብሔር ቃል አስደግፍልኝ። አሁን በመጽሐፍ ቅዱስ እዚህ ጋር ለመጀመሪያው ነጥብህ ምን ይላል? ሰው ከፍጥረት ሁሉ በላይ ነው ይላል። ኦኬ። የበቁ ሰይጣን ያገለግላቸዋል የሚለው ጥቅስ እዚህ ጋር አለልህ ብለህ አሳየኝ። አሁን እሱ ከእግዚአብሔር ቃል አምጣና አሳየኝ። የትኛውን ያነሳኸውን ሐሳብ ነው? ሶስት ሐሳብ አንሳለህ። የትኛው ፖይንት? ከሶስቱ የትኛውን ላሳይ? የሰው ልጅ መቼም ከፍጥረት በላይ ነው የምታሳየው። ሶስቱን ነው የምታሳየው። ምክንያቱም አዎ ነው መልስህ። ገብቶሃል? አዎ ስለሆነ መልስህ አዎ ለሚለው መልስህ ሶስት ማስረጃ ወይም ሶስት ፖይንት ያለው ማስረጃ ነግረኸኛል። ስለዚህ ሶስቱንም በእግዚአብሔር ቃል ጀስቲፋይ ማድረግ አለብህ ወይም ማረጋገጥ አለብህ። ስለዚህ ለሶስቱም ላስቀመጥከው ሐሳብ መጽሐፍ ቅዱሳዊ ማስረጃ አምጣ። ኦኬ ቴንክ ዩ ሰርቫንት ኦፍ ጋድ። ሶስቱ ሐሳቦች ማለት አንደኛው የሰው ልጅ የተከበረ ፍጥረት ነው፣ ሌሎቹን ፍጥረታት ያዛል። ዘንዶ ብሎ የሰየመው የሰው ልጅ ነው አይደለም? ይሄን ነገር ማብራሪያ ምን ጠየቅኩ? ቆይ ወንድሜ፣ አሁን ቅድም እንግዲህ የነገርከኝ ነገር ገብቶኛል። ይኸውልህ ወዳጄ፣ ስምህን ስጠይቅህ የጫማ ቁጥር አትንገረኝ። እኔ ያስረዳኸው ባለ 3 ነጥብ እንትን አንስተህ የተናገርከውን ነገር እሺ ብዬ ተቀበልኩ እኮ። ሰው ከተፈጥሮ ይበልጣል፣ ከሁሉም ፍጥረት ይበልጣል። እሺ እኔ መቼ ታምናለህ እሱ? ብራዘር፣ እኔ እንዳምንህ ማስረጃ ጥቅስ ሰጠኝ ነው ያልኩህ። የመጽሐፍ ቅዱስ ማስረጃ ቀደም ከቢኒያም ጋርም ተስማምተናል። እኔ ታምናለህ፣ ይኸውልህ ታምናለህ አታምንም ሙግት ውስጥ አይደለም የምትገባው ከኔ ጋር። አሁን ከኔ ጋር የምትገባው በሙግት አካሄድ ነው እየሄድክ ያለው። ስለዚህ ማስረጃ ሰጥተሃል። ዘንዶ ሊያገለግለው ይችላል አልክ። እሺ ብዬ ተቀበልኩ። ማስረጃ ስጠይቅህ 3 ነጥብ አንስተህ ተናገርክ። ኦኬ፣ ይሄንን 3 ነጥብ ማስረጃህን በእግዚአብሔር ቃል አስደግፋለሁ። ምክንያቱም ውይይታችን መንፈሳዊ ስለሆነ የውይይታችን ዳኛ ደግሞ መጽሐፍ ቅዱስ ስለሆነ። ስለዚህ የምታረገው አሁን ይኸውልህ ካልገባህ የምታረገው አመሰግናለሁ። ይኸውልህ ወዳጅ አልገባህም። አዳምጠኝ እንዴ። ከገባህማ የምታረገው እንደዚህ ነው። ለመጀመሪያው ነጥቤ ከእንደዚህ አይነት መጽሐፍ እንደዚህ አይነት ምዕራፍ እንደዚህ አይነት ቁጥር ብለህ ነው የምትነግረኝ። ለሁለተኛው ነጥቤ ከእንደዚህ አይነት ምዕራፍ ከእንደዚህ አይነት መጽሐፍ ከእንደዚህ አይነት ምዕራፍ እንደዚህ አይነት ቁጥር ብለህ ነው የምትነግረኝ። የምፈልገው እሱ ነው። ማስረጃን የጠየቁ ለሐሳብ እንጂ ሐሳብን ደግመህ እንድታብራራው አይደለም። ሐሳብማ በቃ ግልጽ ነው እኮ ገብቶኛል። ማስረጃን የጠየቁት እኔ ሎጂካሊ አሁን ያወራቸው 3ቱ ነጥቦች አንተም በኔጌቲቭ ሳይዱ ከባይብል ታመጣለህ ብዬ አላስብም። ለምሳሌ የሰው ልጅ ከፍጥረታት በታች ነው፣ ወዳጄ ዘንዶ ማዘዝ አይችልም ወዳጄ አዳምጠኝ። ልታመጣልኝ አትችልም። አንተም አሁን ወዳጄ አዳምጠኝ፣ በእናትህ ስማኝ።
ጊዜ አናጥፋት። 971 ሰው ተቀምጦ ጊዜ እኔ ዝም ብያለሁ። እንግዲህ ቆይልህ የሰለጠነ አካሄድ ትክክለኛ የሆነ አካሄድ ነው መሄድ ያለብን። ገብቷል? ትክክለኛ በሆነ አካሄድ ጥያቄ ጠየቁ። ርዕሱን አይተሃል ወይ? አዎ። ዘንዶ ሰውን ያገለግላል ብለህ ታምናለህ? ያገለግላል ወይስ አያገለግልም? ያገለግላቸዋል። ምንድነው ዘንዶ እንዲያገለግላቸው ማስረጃ ምንድነው ምክንያት ስለ ሶስት ነገር ተናገር። እነዚህን ሶስት ነጥቦችን ያነሳኸው አልኩህ። አዎ አልከኝ። ኦኬ እንግዲህ ውይይታችን መንፈሳዊ ስለሆነ የሚዳኘውን በእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል አምጣ አልኩህ። ገብቶሃል? ሌላ ነገር አይደለም አሁን እንድታወራ እኮ መጠብቀው እኔ ሌላ ነገር ካወራውንም አላስወራህም። ለምን ካልከኝ የተጠየቅከው ሌላ የምትመልሰው ሌላ። ጥሩ ነገር ተናግረሃል። እኔ መጽሐፍ ቅዱስ አላውቅም አልተማርኩም፣ ስለዚህ ሎጂክ ነው የማወራው ካልከኝ ውይይቱ በሎጂክ አይደለም የሚሄደው። ገብቶሃል? በሎጂክ አይደለም ውይይቱ የሚሄደው። ውይይቱ ዳኛ አለው። ዳኛው የእግዚአብሔር ቃል ነው። ሎጂክ ከሆነ የምታወራው የውይይት አካሄድን እንቀይረዋለን ማለት ነው። አየው። ስለዚህ አሁን ለሰጠኸው ማስረጃ ላነሳቸው ነጥቦች ዘንዶ ሰውን ያገለግላል ብለህ ላመጣኸው ነጥቦች መጽሐፍ ቅዱሳዊ ማስረጃ ካለ አሁንም በትህትና መጠይቅህ መጽሐፉን፣ ምዕራፉን፣ ቁጥሩን ንገረን ለሶስቱም ሐሳብህ። ከሌለህ ደግሞ ትችላለህ፣ የለኝም ማለት ትችላለህ። የግድ አንገትህን ታንቀህ እኮ ጥፋ አትባልም። የለኝም ትላለህ። በቃ የለው መጽሐፍ ቅዱሳዊ ማስረጃ ስለሌለው ሐሳቡን አንቀበለውም ብለን እናልፋለን ማለት ነው። ታሴት እሺ፣ አመሰግናለሁ። ስለ ትህትና አመሰግናለሁ። ሙት አድርጌ ላዳምጥ። ቅድም ብያለሁ ባይብሊካሊ ይሄ ምዕራፍ ይሄ ምናምን እያልኩ ልጠቅስ ስላልችልም ሎጂካሊ ያለውን ነገር ከቢኒያም ጋርና ከኢብራሂት ጋር ጥሩ ውይይት አድርጌያለሁ። እግዚአብሔር ይባርክ። ሰርቫንት ኦፍ ጋድ ቴንክ ዩ ቬሪ ማች። ተናደሩ። በቃሽ ማስረጃ እንደማታቀርብለት ስለነገርከን በጣም በጣም እግዚአብሔር ይስጥህ። በቃ መጽሐፍ ቅዱሳዊ ማስረጃ ሊያቀርብልን ስላልቻለ ወንድማችን ቃል ዘንዶ ሰውን ያገለግላል ብሎ ያመጣቸው ነጥቦች ውድቅ ናቸው ማለት ነው። ውድቅ ናቸው፣ ማስረጃ የላቸውም፣ የሚጠቅሙ አይደሉም ማለት ነው። ስለዚህ እንለፋቸውና ሌላ ሰው ደግሞ ይቀጥል። ሰርቫንት ኦፍ ጋድ ያዳመጥኳችሁ ነበረ ለረጅም ሰዓት። እናንተ የሄዳችሁበት አንገል ጤናማ አይደለም። መታየት ያለበት እሱንም ከማወዛገብ ሳይሆን እውነታውን ከመናገር አንጻር ነው። ዘንዶ እንስሳ ነው። አንተ ዘንዶ ሰውን ያገለግላል ብለህ ታምናለህ? ማንኛውም እንስሳን የሰው ልጅ መጠቀም ይችላል። እኔ ማንኛውም አላልኩህም። ዘንዶ እንስሳ ነው። ዘንዶ እንስሳ ነው አይደል? እንስሳ አይደለም፣ የዱር አራዊት ነው ብራዘር። ቆይ ለማንኛውም እንስሳ የቤት እንስሳ ነው የሚባለው። እሱን እንቶ ይወልደን። አሁንም ጠይቅን ጥያቄ በቀጥታ ከመለስከው መልሰው። ዘንዶ ሰውን ያገለግላል ብለህ ታምናለህ ወይ? አዎ ያገለግላል ወይም ማገለግልም በለኝ። ከዛ በኋላ ማስረጃን ታቀርባለህ። ማገልገል ይችላል እያልኩ ነው። ዘንዶ ማገልገል ይችላል። ሰይጣን ከምትለው ከቅድሙ ሚካኤል ተጭኖት ከምትለው እንትን ጋር የሚገናኝ ዘንዶ አይደለም። ያኛው ሌላ ዘንዶ ነው። ያኛው ኢየሱስ እንደማመጥ ኧረ እባክህ እንደማመጥ። እኔ ያልኩህን ነገር አልነገርከኝ። እኔ ያልኩህን ነገር አልነገርከኝም። ይኸውልህ እኔ ያልኩህ የጠየቅኩህ ጥያቄ ምንድን ነው? ይችላል አይችልም ማለት ነው። እርግጠኛ ሆነ ነው የምትሄደው። ዘንዶ ይችላል። የሰው ልጅ እሱን መጠቀም መብቱ ነው ያልኩህ። ቆየኛ አዳን እኔ መብቱ ነው። ቆይ እሱን የመብት ስለመብት አልጠየቅኩም። እኔ ያልኩህ ዘንዶ ሰውን ያገለግላልን ነው ጥያቄው። አዎ ያገለግላል ወይም አያገለግልም፣ ከሁለት አንዱ ነው መልሱ የሚሆነው። ስለዚህ መልስህን መጀመሪያ ክሊር አድርገው። ማገልገል ያገለግላል። እሺ እግዚአብሔር ይስጥልኝ። የሚያገለግል ከሆነ ዘንዶ ሰውን ማገልገል እንደሚችል ማስረጃ ምንድን ነው? ዘንዶን ተጠቅመው የፈለጉበት ቦታ መድረስ ችለዋል። ይሄ ተአምር ነው አይደለ? ተአምር ነው አይደለ? ጉዳዩ የተጻፈው
እኔን ምን ትጠይቀኛለህ? ማስረጃ ስጠኝ ያልኩ ማስረጃዎችን ንገረኝ። እኔ ማስረጃ ለመስማት ነው እኮ እየጠበቅኩ ያለሁት። ዘንዶ ሰውን ያገለግላል። መጽሐፍ እኔ የምልህ ሰርቫንት ቆይ መጽሐፍ ቅዱስ ጋር ተረጋጋ። አንተ በምትፈልገው መንገድ ለማፍሰሳት ሞክረህ ቆይ እንጂ መጽሐፍ ቅዱስ ላይ ግድ እኛ አሁን የሚደረጉ ተአምራቶች በዚህ ጊዜ መጽሐፍ ቅዱስ ከተጻፈ በኋላ የሚደረጉ ተአምራቶች ግድ በአማርኛ ነው የምናወራው ወዳጄ። በአማርኛ ነው የምናወራው ወዳጄ። በአማርኛ የምናወራ ከሆነ መግባባት ካለብን ውይይት ማለት በመግባባት የሚደረግ ንግግር ነው። ገብቶሃል? አንተ በምትፈልገው ምናምን አትበለኝ። ንግግር የራሱ ህግ አለው። ገብቶሃል? ስለዚህ እየተነጋገርን ባለ መልክ ያለው ንግግር እንጂ ይሄ መጫጫህ ምናምን ከሆነ የምትፈልገው እኔ እስከኔ ስለማልችል አሁን የሚሰሩትን ተአምራቶች እንዴት መጽሐፍ ቅዱስ ውስጥ ተረጋጋ ብራዘር፣ ተረጋጋ። አዳምጠኝ መጀመሪያ ተረጋጋ። ዘንዶ ሰው ያገለግላሉ ብዬ ጠየቅኩ። አዎ አልክ። ማስረጃ ምንድነው? ይሄንን ሐሳብን የምታስረግጥበት አልኩ። ለሱ ማስረጃህን አቅርብ። የቅድም ወንድማችን እንዳደረገው አንደኛ እንደዚህ፣ ሁለተኛ እንደዚህ፣ ሶስተኛ እንደዚህ ብለህ ንገረን። የምታውቀው ነገር ካለ ማስረጃ ከሌለ ደግሞ አየለኝም ማለት ትችላለህ። መብት ነው እንጂ የተጠየቀውን ነገር ትተህ ሌላ ነገር በማውራት ጊዜ አታጥፋብን። መጀመሪያ መግባባት ያለብን ዘንዶ ምንድነው የሚለው ነገር ላይ ነው። ዘንዶ አንተ የምትለው ሰይጣን ከሰማይ የተጣለው ሰይጣን የተባለው በሰይጣን ምሳሌ የተቀመጠው ነው ወይስ ይሄ የዱር አራዊት እንስሳ ተብሎ የተቀመጠው? እኔ ጥያቄ አይደለም እሱ። እዚህ ላይ ሳትግባባ ዘንዶ የኔ ጥያቄ አይደለም እሱ። በጣም ክሊር በሆነ መንገድ ነው የተቀመጠው። እኔ መግባባት ያለብን የትኛውን ዘንዶ ነው? ስለ የትኛው ዘንዶ ነው የምናወራው? እንስሳ ስለሆነ ዘንዶ ነው እያወራን ያለ ነው። እንስሳ ስለሆነ ወይም የዱር አራዊት ስለሆነው ዘንዶ ነው እያወራን ያለ ነው። በቃ ቆንጆ። እሱን ማዘዝ ደግሞ ኖህ እርግቧን ልኳት ውሃ መቀነስ አለመቀነሱን ልኳት ይዛ መጥታ ከእንደገና ተልካ ማለት ነው። ይዛ መጥታ መቀነሱን የምስራች ይዛ መጥታለች። አንድ እንስሳን አንድ ሰው ማዘዝ ብርቅ አይደለም። በቋንቋ መግባባት አይጠበቅባቸውም። እሺ አንድ ነጥብ ኖህ። እሺ አንድ ማስረጃ ማስረጃ ምንድነው? ኖህ እርግብ ሄዳ መጣ ቀንበጥ ይዛ መጣ ነግረዋለች። ስለዚህ ዘንዶ ሰው ያገለግላል። ዘንዶ ብለው እንስሳ ስለሆነ ወዳጄ ይኸውልህ፣ ይሄ ሎጂክ ይሄ ሐሳብህ የማይሄድበትን መንገድ ልንገርህ። እርግብና ዘንዶ ሁለት የተለያዩ ነገሮች ናቸው። በማንነታቸው በምን ትለኛለህ እንዴ? በማንነታቸው እርግብ ነው፣ ዘንዶ ነው። ምንድን ነው የምታወራው? ምንድነው? እንስሳ ናቸው ሁለቱም። ምን ማለት ነው? ምንድነው ማለት? ነገርኩህ እኮ እርግብ ነው፣ ዘንዶ ነው። የኛ ርዕስ ያለው ዘንዶ ላይ ነው። ማትስ ስትጠየቅ ባዮሎጂ አታብራራ ብራዘር። የተጠየቀው ማትስ ነው። እዛ ላይ ምናውራ ሰርቫንት። እነዚህ ከላይ ያሉ ሰዎች እኮ የተማሩ ናቸው። ሁላችንም እኔንም አንተንም የምናገረውን ነገር ይገመግማሉ። ኖርማል እርግብ ዘንዶ ነው ስትል አዳምጠኝ። ይሄንን አውቄ ነው የማወራው ወንድም። ይኸውልህ ይሄን አውቄ ነው የማወራው እኔ። ርዕስ ጠብቄ ነው የማወራው እኔ። አየህ ታዲያ እኔ 3 ዓመቴ ነው እንደ እርግብ በማንነታችን። ቆይ ብራዘር ወንድሜ እንደ ኧረ አዳምጠኝ። አሁን የጠየቅኩት ጥያቄ ዘንዶ ሰውን ያገለግላሉ ያልኩህ አዎ አልከኝ። እሺ ማስረጃ ስጠኝ አልኩህ። እርግብ ኖህን እርግብ አገልግሎታል። ስለዚህ ዘንዶ ሰው ያገለግላል አልክ። ይሄ አያስኬድህም አልኩህ። የማያስኬድህ ለምንድን ነው? ሁለቱ የተለያዩ ነገሮች ስለሆኑ። የኛ ርዕስ ዘንዶ ላይ ነው እንዴ? በቃ ቆይ እሺ እርግብ ሰው ያገለግላል። ብራዘር ከቢኒ ጋር አውራ። ኖ አንተ ለምን ትወጣለህ? አልቻልከውም ማለት ሎጂክ ስላጣ ነው የምትወጣው እኮ። ለምን ቢኒ ጋር ሎጂክ ስላጣ እኮ ነው። እርግብ ሰው ያገለግላል። ያ ይታዘባል ሰው ካለ ሎጂክ ብራዘር። ፓስተር ኖ ይታዘባል ሰው። ይሄንን ስትናገር እድሜያችንም ቼክ ያደርጋሉ። እሺ ከኔ ጋር አውራ ብራዘር። ከኔ ጋር ተደማምጠና አውራ። ያ ጥሩ ሐሳብ ነው ያነሳው። ወንጌላውያን አማኞች ቤት ነው የምትጠይቀው መጽሐፍ ቅዱስ ምናምን ሰዎች ጋር። አዎ እርግብ
በኖህ መርከብ ላይ አገልግሎት ሰጥታለች። ምንድነው ምክንያቱ ብለህ ካልክ እሱ የእግዚአብሔር ሐሳብ ስለነበረ እርግብ በመጽሐፍ ቅዱስ በመንፈስ ቅዱስ ስለተመሰለ ጌታችን ኢየሱስ ክርስቶስ በዮርዳኖስ መጥቶ በተጠመቀበት ሰዓት ላይ ታላቁ ነቢይ ዮሐንስ መንፈስም በእርግብ አምሳል ሆኖ መጥቶ በላዩ ላይ ያረፈበት ይላል። እርግብ የዋህነት እና የመንፈስ ቅዱስ ተምሳሌት ነው። በኖህ መርከብም ቢሆን ጌታችን በመስቀል ላይ በዮርዳኖስ በተጠመቀም ጊዜ እቺ እንስሳ መጽሐፍ ቅዱስነት የዋህነት ምሳሌ ናት፣ የትህትና ምሳሌ ነው። መንፈስ ቅዱስ የሥላሴ ሶስተኛው አካል የሆነው ጌታ በእርግብ ተመስሏል፣ በእባብ ግን አልተመሰለም። ኖህ ጻድቅ ሰው ነው። አዎ እርግብ አገልግለዋለች፣ ምንም ጥርጥር። በእርግብ አገልግሎት ሰጥታለች። እዛ ጋር የወይራ ቀንበጥ ይዛ መታለች። ውሃው መድረቁን የጥፋቷ መድረቁን ከምድር ላይ ለምልክትነት ይዛ መታለች። አሁን ከተጠየቃችሁት እሳት ጋር ማነው ምንድነው ከተጠየቀው እባብ ጋር ምንም የሚያገናኘው ነገር የለም ብራዘርዬ። እርግብ የመንፈስ ቅዱስ ምሳሌ ነው። ቀጥታ ነው የተጻፈው በአዲስ ኪዳንም በብሉይ ኪዳንም። ምሳሌ ማለት ሪል ራሱ ማለት ነው እንዴ ብራዘር? እኔ እሱን አሁን ለጠየቀው ምሳሌ ማለት ሪል ራሱ ማለት ነው እንዴ? እርግብ በቃ ሙሉ በሙሉ እኔ ነኝ የሚዩት ያደረኩህ። የምታወራው ከኤርሚያስ ጋር ነው። አሁን ለጠየቀው ጥያቄ አጥጋቢ አይደለም፣ ከዛ በላይ ሆድን የሚነፋ መልስ ስሰጥህ አሁን ደግሞ መጣህና ሪል ምሳሌ ነው አይደለም ብለህ አትበለኝ ብራዘር። ኦኬ መንፈስ ቅዱስ እንደዚህ ሁለት እንደ እርግብ ነው ተብሎ ሲባል የዋህነት ምሳሌ ነው ብያልኩ። ምሳሌነቱ የዋህነት ነው። ኦኬ እሱኛውን አሁን ትክክል መንፈስ ቅዱስኛውን ክንፍ ያለው አሞራ ነው አለ እንዴ? የእናንተ እኮ ቤተክርስቲያን መንፈስ ቅዱስን የመሰለችበት በሰነፍ አሞራ በሰጎን ማለት ነው። በሰጎን መስላል። አንተ ነህ ኤርሚ እንደዛ እያልክ ያለው አንተ ነህ። እርግብ መንፈስ ቅዱስ ነው እያልክ ያለው አንተ ነህ። እኔ ምሳሌ ነው እያልኩ መጽሐፍ ቅዱስ እኔ ነኝ እኮ የነገርኩህ ብራዘር። አንተ የታውቅም እኮ እኔ ምሳሌ ነው። አንተ ግን ዘንዶን ሰይጣን ነው እያልከኝ። እኔ ሰይጣን አይደለም ምሳሌ። ለዚህ ጉዳይ ዲቤት ተገባለህ ከኔ ጋር እዚሁ ጋር ደቂቃ እያዝልህ። ኖ ዲቤት አያስፈልገውም እኮ ይሄ አንተ ሪል ነው ዲቤት። ሜት አድርግ ያላልኩትን አትበል። እዚህ አንድ ሺህ ሰው ቁጭ ብሎ ማለት ነው። አንተ መጽሐፍ ቅዱስ ወዴት እንደሚገለበጥ እንኳን አታውቅም ብራዘር። ካልሆነ ታይ ትወርዳለህ። ችግር የለውም። እኔ አሁን ስድቡ አይደለም እኮ የተቸገርኩት። ታቹራት ዘርህን አሰልፌ ያስተምርሃለሁ። ብሉይ ኪዳንም አዲስ ኪዳንም ማለት ነው። ዝም ብሎ መጫወጫ መለፋለፍ አይደለም። አባት ላይ ስለተጠመጠመው ዘንዶ ተናገር ተብለህ ስትባል ስለ እርግብ ትናገራለህ። እርግብማ ዘፍጥረት መጽሐፍት ላይ በኖህ መርከብ ላይ ያገልግላለች። የወይራ ቀንበጥ ይዛ መታለች። የአምላኬ ቃል ይናገራል። ዘርህን እኮ አልኩ እስከ 7 ትውልድ አሰልፌ ያስተምርሃለሁ። ትዕቢት አይደለም የምናገረው። በመረጃ ታወሩ ከሆነ አውሩ። መጽሐፍ ቅዱስ ወዴት እንደሚገለጥ የማታውቅ ሰውዬ ቁጭ ብለህ ከፓስተር ጋር ትከራከራለህ። መከራከር ትችላለህ። ያወቅከውን አሁን ማሳወቅ ትችላለህ። ዝም ብሎ ማይክ ከፍቶ መጮህ አይደለም። ኦኬ፣ በእውቀት አውሩ። እሺ፣ ይህ የኖህን መርከብ ያገለገለች እርግብ የምን ምሳሌ ናት ነው? በመንፈስ ቅዱስ ምሳሌነት ተመስሎ ጌታችን በዮርዳኖስ በተጠመቀ ሰዓት ላይ ታላቁ ነቢይ ሰማያት ተቀደደ፣ መንፈስም በእርግብ አምሳል መጥቶ ሲያርፍበት አየ ይላል። እርግብ የምን ምሳሌ ነው? በኦርቶዶክስም በካቶሊካውያንም በእኛ ወንጌላውያን አማኞችም ሥላሴ አማንያን በተባልን የምን ተምሳሌት ነው ተብሎ የሚታመነው መጽሐፍ ቅዱስ ውስጥ? የዋህነት ነው፣ የመንፈስ ቅዱስ ነው። እኔ ነኝ ያልኩት ይሄንን አይደለሁም። በአምሳለ እርግብ እያለች ኦርቶዶክስ ለመልአክ ሰጥታለች። ለመንፈስ ቅዱስ የተነገረው ብታጣምመው ግን እርግብ የማን ምሳሌ ነው ብለህ ብትላት ኦርቶዶክስ በደንብ ትነግርሃለች። ብራዘር በደንብ ትነግርሃለች። መጽሐፍ አንብቡ። በጨበጣና በጫጫታ የሚሆን ነገር የለም ብራዘር። መጽሐፍ አንብቡ። ይሄ ቤት የወንጌላውያን ቤት ነው። በዘንዶ ግን የተጠቀመ ዘንዶን ለአገልግሎት የተጠቀመ ማንም ነብይ የለም። ብሉይ ኪዳን ላይ አለ ብሎ የሚል ሰው ካለ ይምጣ። በመረጃ ውሃ ጥብላው ላይ ሰለቅበት ታያላችሁ። ያምጣ መረጃ። እኔ ደግሞ ዘንዶ በመጽሐፍ ቅዱስ ላይ በምን እንደተመሰለ በሕገ ልቦና፣ በሕገ ኦሪት፣ በአዲስ ኪዳን በምን እንደተመሰለ እናመጣለን። ኦኬ፣ ለምሳሌ አሁን ምድረ በዳው ላይ በሄዱበት ሰዓት ላይ እስራኤላውያን ከግብፅ ሲወጡ በጌታ ላይ አጉረመረሙ፣ በሙሴ ላይ አጉረመረሙ የእስራኤል ሕዝብ። ጌታም ተቆጣ። በምድረ በዳ በሄዱበት በነበረው በሱ መለኮታዊ ክብር ጠብቋቸው ጋርዷቸው ሲሄዱ በነበሩበት ምድረ በዳ ላይ ሲቆጣቸው በዛው ምድረ በዳ ላይ የነበሩ ነዘር እባቦችን አስነስቶ ያስነደፋቸው እና የሞቱት።
ከዛው ደግሞ ከዛው ከህዝቡ መካከል ያስነሳው ታላቅ ነቢይ ከነሐስ እባብን ቅረጽና በዓላማ ላይ ስቀለው አሉ፣ በእንጨት ላይ ወደ እርሱ ቀና ብለው ያዩ ይድናሉ ብሎ በታላቁ ነቢይ በኩል ተናግሯል። ይሄም ተምሳሌነቱ ምንድነው? በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 14 ላይ ተነግሯል። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ይላል። ኦኬ፣ እዛ ጋር የተሰቀለበት ምክንያት ምድረ በዳው ላይ በምን ምክንያት ነው? ትራንስፖርቴሽን ነበር የተጠቀሟቸው። የጌታ ቁጣን የመጣው በህዝቡ ላይ። መጽሐፍ አንብቡ። ውዳሴ ማርያምና ሰኔ ጎልጎታ አንብበ መተህ የእግዚአብሔርን ቃል ከጠጣና ከበላ ትውልድ ጋር አንድ አትመልሱም። አንድ ከዚህ በኋላ በዚህ ጉዳይ ላይ ጠንከር ያለ ሐሳብ አለኝ እኔ ብሎ የሚል ሰው ካለ ከኔ ጋር ዲቤት ያደርጋል እዚሁ ማለት ነው። ደቂቃ ተይዞልን ዲቤት ማለት ነው። አይ ውይይት ነው ብላችሁ ካላችሁ ለመማማር ከሆነ የምታውቁትን ያህል ንገሩ፣ ወንድሞቼም የሚያውቁትን ያህል ይነግሯቸዋል። ኦኬ። መንፈስ ቅዱስ በእርግብ ተመስሏል በአዲስ ኪዳን ላይ። ያቺ እርግብ በኖህ መርከብ ውስጥ አገልግላለች። እኛ እየጠቅን ያለነው እባብ ነው። እባብን ለትራንስፖርቴሽን አሁን የዚህ አቡነ አረጋዊ የተባለው ለትራንስፖርቴሽን የተጠቀመበት ኦኬ ዶክሜንተሪ ተሰርቶበታል።